ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ይዛችሁ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም። የመዳም ቅመሞች ስራ እንዴት ነው? ሁሉ ጥሩ ነው። የዛሬ ቪዲዮአችን ሉልና ዘላለም ጠፉ። ይሄ ሰውዬ ሌባባ ሰውዬ ማለት ነው። እሷ ምክንያት ነው ጠፉ። ላይክ ሼር ሰብስክራይብ ታርጉን ሁሉ አመሰግናለሁ። ኮሜንታችሁ ፈጣሪ ያክብርልኝ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን ሳምንት እየሞላን ነው። ዞላ ጠፋ። ምን ነው በሰላም ቪዲዮ ሼር ላይክ አድርጉ፣ ሰብስክራይብ ኮሜንታችሁ ሁሉ አመሰግናለሁ። ማሂና ናሂ ታገኙ ጀምሮ ጠፉ። ይሄ ሰውዬ መስፍን ሰውዬ ማለት ነው። ለሷ ምክንያት ጠፉ። እኔ እንጃ ምን ተፈጠረ። ሉሌ መጣ ግን አንድ ቀን አንድ ቪዲዮ ለቀቀደል። ዘላለም ግን አልመጣም። ምን እንደፈጠረ ላይቅም። የኔ ሰውዬ ሌባ፣ ፈጣሪ ማፈር ሰውዬ። ዘላለም የመጨረሻ ጽዋዬ ነው። እባክህ ቁጭ። ይሄ እዛ ውስጥ ይኸው ናቲ ሲያሰቃዩት የነበረው ቪዲዮ ሁላ አሳያለሁ። ልክ ነው ማሳይ ይመጣላል። እስከነ ዘር ነው የሚጨርስልህ። መስፍን ይመጣላል። አሳያለሁ። ነገር ግን ደግሞ ይሄ ቪዲዮ ከለቀቁ በኋላ ሳምንት ሞላ። አሁን ዘላለም አልመጣም። ምን ተፈጠረ እንጂ አላውቅም። የምታውቁ ሰዎች ኮሜንት ላይ ያድርጉልኝ። ሊያደርስ ምን አርበተበት? እሱ ሲመጣ ጭራሽ አልተርበተበትም። ምንድን ነበረ ስትል ነው የነበረው? ቁጭ ብድግ ስትል አልነበር እንዴ? እሱ ሲመጣ ምን ማበል ነው? ግዴታ አላል ሰላም ታቀባለ ብድግ ቁጭ ብድግ ትሰራለህ። እዚህ አትርበትበት። እንደ ይሄ ቀን እንዳይመጣ እኮ መጀመሪያም ነገር ነው ተታው። አላውቀውም። ናቲም በጣም ነበር። እኔ የሚለው ግን ሰው ልጅ ፈጣሪውን አልፈራም። ፈጣሪ እንዴት እንደዚህ ጭካኔ ብዙ ከላይም ቢመጣ አንዳንድ ጊዜ እነሱ የሚያደርጉት ነገር ይሄ እንዴት ነው ፐርሰናል ይመስላል። ከእሱ ጋር የግል ጸብ ያላቸው እስኪመስል ድረስ ነው ልጁ ተሰቃዩት የነበሩት። እና እንደነገርኩ ዘላለም እሱ ነው የሁላ ነገር ሲያደርግ የነበረው። እሱ በቃ የሆኑ ነገሮች ትእዛዝ ሲመጡ ከእሱ ነው እኛ የምንቀበለው። እሱ ነው ሁሉን ነገር እዛ ላይ ኮንትሮል የሚያደርገው። ናቲ የተዘጋጀው ነበረ ለካሜራማናችሁ የተወጋበት ነበር። እንዳትያዙ ልጁን አስወግዱት እና በቃ የምናስወግድበት ቦታ ሁሉ ሲጠፋን ራሱ ከመኪና ሁሉ ወሩረን ሁሉ ልንጥለው ነበረ። ከመኪና ወሩረን ምናምን አስፓልት ላይ ሁሉ ልንጥለው አስበን ነበር እና በመሀል ደስ ይለኛል። እባካችሁ አታስጨንቁኝ። እኔ የቤተሰቦችን ህይወትን ይፈልገዋሉ። ኧረ እባካችሁ ተወኝ፣ ባታስጨንቁኝ። ከዚህ በላይ በጣም ደስ ይላል። ምንም ችግር የለውም። መንገድ ታበዛላችሁ። መስፍኔም እኮ ያው ጥሎ ወደ ከሀገር ወጥቷል። ምን ማለት ነው? ከሀገር ወጥቷል? በቃ ወጥቷል። በትኑን እዚህ ሉል ላይ ጋይኑ ማሂ ለጎደኛ ስጦታ አለች። ምንድን ነው ብሎ አርቦኛል። ብዙ ነገሮች ነበሩ። አንተም እንደምታውቀው ነው ስራዬን እስከ ማጣት ድረስ የጀመርኩትን ክላስ የቀጠልኩት ነበረ። እሱንም አቁም ያለው ተቀልሽ ያመኛል። ግን እዚህ ውስጥ እንኳን ያለው እጃቸው ረጅም እና ስራ ቦታ ድረስ ሄደዋል። እኔም ለራሴ መከላከል የማልችልበት ሁኔታ ላይ ነበርኩኝ። አውቃለሁኝ ትልቅ ፀጉር ቤት ከፍተሽ የሆነ የውበት ባለሙያ መሆን እንደምትፈልጊ ያውቅ ነበረ። አልረሳሽም እንዴ? ያለ መርሳቷ ገርሞኛል። ከዚህ ሁሉ ችግር በኋላ እኔ ራሱ ይህን አላማ ምኞታን ማሳካት ትፈልጋለች እና ያው እስኪ ብታቀብሉን ደስ ይለኛል። እንትንም ምን ተፈጸመ? ምን ተደረገ? የሴቶች የውበት ባለሙያ የውበት ሳሎን መክፈት ትፈልጋለች። ስለዚህ እነዛን ነገሮች ለማሳካት እንትን እያልኩ ነበረ፣ የተዋወቅኩ ነበረ። አንተም ከጎኔ ነበርክ። ለዛ አመሰግናለሁኝ። እና አሁን ተስተካክሎ እያለቀ ነው ማለት ቤት የ6 ወር የቤት ኪራይ
እና ሙሉ የተሟላ የውበት ሳሎን የተሟላ እቃው እሱን ነገር አስተካክለናል። የ6 ወር የቤቱን ኪራይ ወይም ደግሞ የሱቁን ኪራይ ተሟልቶልሻል ማለት ነው። ማሂ የምርሽ ነው? የምሬን ነው። ከዛም በላይ ይገባሻል። ለእኔ ስንት ነገር ሆነሽልኝ የለ እንዴ? እውነት በጣም ደስ ብሎኛል። ከዛም በላይ ይገባሻል። ከዚህ በላይ ባረግልሽ ደስ ባለኝ ነበር። እኔ አላምንም። እንኳን ደስ ያለሽ። በጣም ነው አመሰግነው። እንኳን አብሮ ደስ መግዛቲ ቃልሲዝ መረስኪ ድሕሪ ሰላም ዘሎ አብየሽ ሰላም ብሰ